ICT ግን ይሰራል። እኔ I trade every market የዳቦ ማርኬትን ቢኖር ትሬድ አደርጋለሁ። sometimes እንደውም I don't know ስንቶቻችሁ ታውቃላችሁ ግን በፒዛ ኦርደር ሁሉ ትሬድ ያደርጋሉ። ኤክስፔክቴሽናችን ነው ብዙ ጊዜ ከትሬዲንግ ጋር የሚያጋጭ። ኤክስፔክቴሽናችን በአጭር ጊዜ ለውጥ መምጣት አለበት። በ3 ወር በ6 ወር ለውጥ መምጣት አለበት። ብዙ ገንዘብ መስራት አለብን። ላምበርጊኒ መገዛት አለበት። ዱባይ መሄድ አለብን። ምናስብ ከሆነ የእውነት አይሆንም። እንደዚህም ብለው የሚሏችሁ ካሉ they're lying to you እየዋሻችሁ። ይሄን ኤክስፔክቴሽናችንን ካስተካከልን ትሬዲንግ በጣም ፈን የሆነ ጆርኒ ብዙ የምንማርበት እንደውም በፍጥነት ወዳሰብንበት ደረጃ መድረስ የምንችልበት ኤክስፔሪንስ ነው። ግን እስቲ ከዚህ ጋር እያይዘን አንድ ጥያቄ ልጠይቅ። ለምሳሌ አንተ እንዳልከው ሬዚደንስ ደግሞ ወይ ሐኪም ደግሞ የሆነ ጊዜ ይወስዳል አልክ። ግን ያው አንዳንድ ጊዜ እኔ ተማሪ ነበርኩ ሃይስኩል ላይና ጎበዝ ተማሪዎች አጠገባችን ካሉ ከነሱ ታያለ ፈተና ትደፍናለ ይመጣል ምናምን። ዩኒቨርሲቲም ስማር እንደዛ so like what if you use someone signal ያው ጎበዝ ተማሪያ የሱን ጎበዝ ተማሪ ሲግናል ብትጠቀም VIP ግሩፕ ውስጥ ብትገባ ከዛ የሱን ያየ ኮፒ ብታረግ የሆነ ሰክሰስፉል ትሆን ይችላል። like same goes ለነሱ truly like trader መሆን የምትፈልግ ከሆነ you have to learn, you have to go through all the pains. ብዙ ጊዜ ይለዋለሁ አቤኒዘር አልነግረውም ጥፋት እያጠፋ እያየው ጸጥለዋል። በጣም በዚህ አጋጣሚ ብናስታውሰው በውድ ባስኬት ገብተናል አለ እንትን አሳይተንላ ምንም ባላለም ዝም አለ። ከዛ ዜና እኮ አለ አለ ዜና አለ ግን ዜናው ፖዚቲቭ ነው በቃ ቡሊሽ ነው የሚሆነው ምናምን እያሉ ነው። እርግጠኛ ናቸው አለ እርግጠኛ ነን እዛው ስልክ ላይ ያለ ሴሌክት አርታችን። ከዛ በኋላ ትንሽ ደግሞ መልሶ መጣ ጀመረ። ድጋሚ ባይንገባለ ምናምን አሉ አያትግባል አይ ልገባለ ምናምን እንደዛ ነው ይመስላችኋል? ግቡሽ ትልጅ ወደ ድጋሚ እዛን ቃል አስታውሳለሁና ምንም አላለም እስከመጨረሻው። አትግቡም ኮምፒውተሩን አጥፋው አካውንትን ዝጋው ምናምን አላለው። በቃ ግባ አይተዋል አገባላ ግን ሂሎስ እኮ ኤሲል እንደሆነ ለእሱን ቃል አስታውሳለሁ። ያ like እንደዚህ አይነት ብዙ ቀኖች ሊኖሩ ይችላሉ እና ትክክል መባና የእውነት እንዲማር የምፈልግ ከሆነ ባይፓስ ማድረግ አይችልም። የሳይኮሎጂ ጫናውን ሉዝ ሲደረግ ፔኑን ራሱ ፊልም ማድረግ መቻል አለበት። የእውነት ትሬደር ፕሮፌሽናሊ ለራሱ ላይፉን መለወጥ ሌሎቹ ማስተማር የሚችልበት ሌቭል ላይ እንዲደርስ ከፈለኩኝ ስፑን ፊድ አላረገው። I want him to learn and ብዙ ነገሮችን አቅጣጫ አሳይቼዋለሁ። ለምሳሌ ምን አይነት ስትራቴጂ ውስጥ መግባት እንዳለበት እኔ ብዙ ያለፋኝ በኋላ ጥያቄዎች ላይ ስለሚመጣ ረጅም ጊዜ የወሰደብኝን ነገሮች በአጭሩ ኦኬ ይሄንን አድርግ ያን አድርግ ጋይዳንሶችን ሰጠዋለሁ። ሳይኮሎጂካል እንትን ሲያስፈልገው ሳይኮሎጂካል እርዳታዎችንም አድርግለታለሁ። ቴክኒካሎችንም ነገሮች አሳየዋለሁ። በጣም በሚገርም ሁኔታ አንድ አይነት ስትራቴጂ ራሱ አንከተልም። አይ ትሬድ ኢንዱስመንት እሱ ደግሞ ሰፕላይ እና ዲማንድን ተጠቅሞ ነው ትሬድ የሚያደርገው። I don't force him ወደ እኔ ስትራቴጂ መጥቶ እኔ ትሬድ የማደርገውን ኤግዛክትሊ ትሬድ እንዲያደርግ ሁልጊዜም ፍሪደሙን ሰጠዋለሁ። ሁልጊዜም በራሱ እንትን እንዲል አደርገዋለሁ። and then ያኔ ኢንዲፔንደንት ትሬደር ይሆናል። በሚገርም ሁኔታ አቤኔዘር ላይ በዚህ በ2 ዓመት ውስጥ ያየሁበት ለውጥ እኔ 14 ዓመት ፈጅቶብኛል። በ2 ዓመት ውስጥ ሁሌ እለዋለሁ you're a prodigy እለዋለሁ። he's going to become one of the biggest trader። እንደዛን ለመሆን ያስቻለበት ምክንያት because ስፑን ፊድ ስለማላረገው ፔን አሁን ገንዘብ እንደሚያስፈልገው ባቅ እንኳን I'm not going to do it because he got to learn። ሳይኮሎጂካል ጫናውን የትሬዲንግን መቋቋም የምትችለው በራስህ አሁን ፔኑ ሲገባ ነው። አሁን በጣም ስለ አቤኔዘር በጣም እንዴት ተረጋግቶ ትሬድ እንደሚያደርግ ፖዚሽን ከመውሰዱ በፊት ብዙ ጓደኞቹ ይመሰክሩለታል። እናንተም ዩቲዩብ ላይ ታችሁ ሊሆን ይችላል። እዛ ሌቭል ላይ የደረሰው ከመሬት ተነስተው አይደለም። ከመጀመሪያው ጀምሮ እንደዛ አልነበረ፣ ግን በ2 ዓመት ውስጥ እዚህ ሌቭል ላይ መድረስ ይችላል። I'm so happy to see that. He might not making like ሚሊዮኖችን አሁን ግን አንድ ቀን ይደርሳል። so ሲግናሎችን በጣም ማላምነው እንዳንማር እንዳናድግ ያደርጉናል። በሰው ጭንቅላት ነው የምንመራው። ልክ ሰውየው ዞር ሲል we're all alone ብቻችንን እና it's because of that ሲግናሎች ላይ በጣም ማላምንበት ምክንያት የገዛ ወንድሞቼም ቢሆኑ መንገዱን አሳያቸዋለሁ አስተምራቸዋለሁ እንጂ አንድ ቀንም ይኸው በእግዚአብሔር ፊት ይህንን ባያድርግ ይህንን ሴል አድርግ ብዬ ነግሬው አላውቅም። የደረሰበትን የደረሰው ፒውርሊ በራሱ
ሳምታይምስ እንደውም አይ ዶንት ኖ ስንቶቻችሁ ታውቃላችሁ ግን በፒዛ ኦርደር ሁሉ ትሬድ ያደርጋሉ። ፔንታጎን ላይ ፒዛ ኦርደር በጣም ከጨመረ ጦርነት ሊመጣ ነው። ምክንያቱም ኦቨርናይት ቁጭ ብለው ፒዛ ስለሚበሉ ወደ ቤታቸው ስለማይሄዱ ፔንታጎን አካባቢ ፒዛ ኦርደር ከጨመረ ጦርነት ሊመጣ ነው። ለዚህ ጎልድ ክራሽ ሊያደርግ ነው። በዛው ሁሉ ትሬድ የሚያደርጉ ሰዎች አሉ። አንድ ካዘጋጀነው ውስጥ አንደኛው ጥያቄ ጠይቅና how do you define trading psychology እና ለአንተ ኤክስፒሪየንስ ከምታደርጋቸው ኢሞሽኖች ውስጥ 4 አሉ። እኔ ሊስት አውት ያደረኳቸው የመጀመሪያው ግሪድ ነው፣ ሁለተኛው ፊር ኦፍ ሚሲንግ አውት፣ ሶስተኛው ኦቨር ኮንፊደንስ፣ አራተኛው ደግሞ ፊር ኦፍ ሉዚንግ። እኔን ያጠቁኛል ብዙ ትሬደሮችን ያጠቃሉ ብዬ ከማስባቸው ማለት ነው። ከነዚህ አንጻርና የአንተም ሳይኮሎጂ እንዴት ኢቮልቭ አድርጓል? ስትጀምር ምን አይነት ፊሊንግ ነበሩ? አሁንስ የቱጋ ነው? እና ስለ ትሬዲንግ ማይንድህ የተወሰነ ሼር ብታደርግ። Sure. Okay. Yeah. Those are good questions. እና እነዚህን ሳይኮሎጂካል በተያያዘ የሁላችንም ኢሹ ነው አይደለ? ላይክ ፊር ኦፍ ሚሲንግ አውት ፎሞ ትሬዲንግ ላይ ገብተን ኦኬ ሊያመልጠኝ ነው ምትል ሊለው እና ብለን ተከትለን ትሬድ እናደርጋለን። ፎሞ ፊር ኦፍ ሉዝ ማድረግን ማንም አይፈልግም። our money and የሁላችንም ስትራግል ነው ይሄ። ሁላችንም ማንም ከዚህ ኢሚዩን የሆነ የለም። እንዴት ኦቨርካም አደረግኩት? that is the question. ኦቨርካም ያደረግኩት ይህንን ብዬ ማስበው by the way ኦቨርካም አደረግኩት ስል ፉሊ ይህንን ኦቨርካም ማድረግ ይቻላል ብዬ አላምንም። like human እስከሆነ ድረስ ግን ኢምፕሩቭ ማድረግ ይቻላል። በፊት መጀመሪያ ላይ የነበርኩትና አሁን ያለሁት ተመሳሳይ አይደለም። እሱን የረዳኝ ትልቅ ለሳይኮሎጂ በጣም የረዳኝ ነገር የምፈልገውን ነገር ማወቅ። ለምሳሌ ማርኬት ላይ አሁን ኢምፐልሲቭ የሆነ ሻፒንግ አዲክሽን አለብኝ። በጣም መግዛት ፈልጋለሁ ልበልና ሻፒንግ ሴንተር ውስጥ ገባ። ሻፒንግ ሴንተር ውስጥ ብገባ የምፈልገውን ማላክ ከሆነ አም ኦል ኦቨር ዘ ፕሌስ። እዛ ጋር የሆነ ነገር ካየው ያንን ማንሳት ያምረኛል፣ እዚህም ካየው ያንን ማንሳት ያምረኛል፣ ያን ካየው ያንን ማንሳት ያምረኛል። ሰዎች እዛ ጋር ሲሻሙ ካየው እንዴ ይሄ ነገር የሆነ ነገር አለው ሊያመልጠኝ ነው፣ ለምንድነው ያን የምታደርገው ተብዬ ብጠየቅ አላውቅም። ዩዥዋሊ ይሄ ሳይኮሎጂካል ችግሮች የሚመጡት ትሬዲንግ ላይ ፐርሰናሊ እኔ የገጠመኝና ኦቨርካም ያደረግኩበት ብዬ የማስበው የምፈልገውን ማወቄ። ልክ ማርኬት ውስጥ ስገባ ምን ፈልጌ እንደመጣው አውቃለሁ። ለምሳሌ ሻፒንግ ሴንተር ውስጥ ስገባ ስልክ ልገዛ ከሆነ የመጣሁት ሌላ ነገር እዚህ ጋር ቢንጫጫ ሰው እዛ ቢተራምስ የምፈልጋትን የስልክ አይነት አውቃለሁ። ሳምሰንግ ከሆነ ሳምሰንግ አይነቱን፣ ሞዴሉን፣ ኤቭሪቲንግ አውቃለሁ። ብዙ ጫጫታ እያለ ሁሉንም ነገር ትቼ የምፈልጋት ያችን። እሱ ሳይኮሎጂን፣ ፎሞን፣ ፊር ኦፍ ሉዚንግ፣ 4 የጠቀስካቸው ግሪድን ሁሉንም ኦቨርካም እንዳደርግ የሳይኮሎጂካል ጫኖችን በሙሉ ኦቨርካም እንዳደርግ ያደረገኝ እሱ ነው። መጀመሪያ የምትፈልጉትን ወቁ። ማርኬት ውስጥ ከመግባቴ በፊት የምፈልገውን አውቃለሁ። ሌላ ነገር ተከትያለሁ። ሌላ ሰዎች እዚህ ጋ ግባ እዚህ ጋ ውጣ ቢሉኝ አልወጣም፣ አልገባም። በፊት አደርግ ነበረ፣ ግን ወደ ሰክሰስ ሌቭል እንድደርስ ያደረገኝ ቢኖር እሱ ነው። የምትፈልጉትን ወቁ። what is your strategy? በኋላ የተወሰነ እናወራበታለን። እኔ ኢንዱስመንት ነው የምከተለው። ኢንዱስመንት ስከተል ሪኳየርመንቶች አሉ። ኢንዱስመንት ከመግባቴ በፊት ማርኬት ውስጥ ከመግባቴ በፊት የማያቸው ሪኳየርመንቶች አሉ። እነዚህ ሪኳየርመንቶች ካልመጡ አምና ገን ጌድ አንድ ቀን ሀፕል ላያደርግ ይችላል። 2 ቀን 3 ቀን ስቲል ትሬድ አላደርግ። 4 ቀን ላይመጣ ይችላል፣ ስቲል ትሬድ አላደርግ። ያ ማለት ቻርቱ ላይ ብዙ ነገር ልታይ ትችላለህ። ኢቨን ፕሪዲክት እኮ ላደርግ እችላለሁ። ኦኬ ይሄ ነገር ባይ ነው ወደ ላይ ይወጣል፣ ግን ኢንትሪ ሲግናሌን አልሰጠኝም። ሁልጊዜ እላለሁ ፖይንት ኦፍ ኢንትሪ እና ፖይንት ኦፍ ኢንተረስት የተለያዩ ነገሮች ናቸው። ፖይንት ኦፍ ኢንተረስት ኦኬ እዚህ ቦታ ላይ ኢንተረስት አለኝ ይህንን ለማድረግ። ፖይንት ኦፍ ኢንተረስት ማለት ኢዝ ናት ፖይንት ኦፍ ኢንትሪ አይደለም። እገባለሁ ማለት ግን አይደለም።
ለምንድን ነው ማልገባው? ለመግባት ሪኳየርመንቶች አሉ። ያን ሪኳየርመንቶችን ፉልፊል እስካላደረገልኝ ድረስ አልገባም። የምፈልገውን ማወቄ ከግሪድ ነፃ ያወጣኛል፣ ከፊር ኦፍ ሚሲንግ አውት ነፃ ያወጣኛል፣ ከተለያዩ የሳይኮሎጂካል ጫናዎች ነፃ ያወጣኛል። የምትፈልጉትን መጀመሪያ እወቁ። ሾፒንግ ሴንተር ውስጥ ከመግባታችሁ በፊት ኢምፐልሲቭ የሆነ ስፔንዲንግ ሃቢት ካለባችሁ ከመግባታችሁ በፊት ነው ምን መግዛት እንዳለባችሁ እንደን ለሱ ይሉ። አሁን በዚሁ አጋጣሚ እሺ አሁን ወደ ዲቴይሉም እየገባን ስለሆነ አንተ ትሬድ የምታደርጋቸው አሁን ኤቢ እንደ ስሙ ኤቢ ጎልድ ነው። የአንተ ስለነሱን ስትራቴጂ ትንትላለን። ዱ ዩ ፎከስ ኦን ጎልድ ወይስ አሜሪካ ላይ ጎልድ ብዙ ትሬድ አይዶ ነው የዩኤስዲ ነው ምንድን ነው? ወይም ደግሞ አልፋ ካፒታል ላይ ቶፕ ፐርፎርማንስ ኦፍ ዘ ዊክ እንድትሆን ያደረገ ምንድን ነው? ኦኬ ቴክኒካል ጥያቄ ከሆነ ያ እኔ ይህንን አሁን ሁላችሁም አድርጉ እያልኩኝ አይደለም። አሁን አዲስ ጀማሪዎች ለሚጀምሩ ሰዎችም ሪኮመንድ አላደርግም። እኔ ማደርገው እኔ አይ ትሬድ ኤቭሪ ማርኬት፣ የዳቦ ማርኬትን ቢኖር ትሬድ አደርጋለሁ። ለምን ካላችሁ ኢንዱስመንት ወርክስ ኦን ኤቭሪ ማርኬት። ቻርት ስጡኝ I can show you inducement to happen እንዳደረገ። ሁሉም ማርኬት ላይ ትሬድ አደርጋለሁ። I'm not limited on like gold ላይ or እንትን ላይ ፎሬክስ ትሬድ አደርጋለሁ። ፊውቸርስ ማርኬቶች like ናስዳክን ሌሎችንም ትሬድ አደርጋለሁ። ፕላቲኒየም፣ ጎልድ፣ ሲልቨር ሁሉንም ትሬድ አደርጋለሁ because I use inducement. So inducement በሁሉም ላይ happen. Personally I believe ማርኬቱ በኢንዱስመንት ሙቭ እንደሚያደርግ ማርኬት የትኛውም ሙቭ ከማድረጉ በፊት ኢንዱስመንት አስተባበል ሁልጊዜ እና እኔ ሁሉንም ከረንሲዎች፣ ሁሉንም ኢንዱስመንቶች፣ ሁሉንም እንትኖች ትሬድ አደርጋለሁ። ግን ለአዲስ ሰዎች ይህንን አልመክርም። አዲስ ለሚጀምሩ ሰዎች ከአንድ ወይ ከሁለት በላይ ከረንሲዎችን ትሬድ ባታደርጉ ይመረጣል። እነሱ ላይ ማስተር ማድረግ እንደን ወደፊት ይከናል። በዚሁ አጋጣሚ እንደው አይኖት በጣም ሰፊ ቶፒክ ግን 1 ደቂቃ 2 ደቂቃ መግለጽ ከተቻለ ዋትስ ኢንዱስመንት? ኦኬ እሺ ላይክ ኮንሰፕቱን ብቻ እንትን ልበል። ኢንዱስመንት ማለት ሲምፕል አይ ቲንክ ሁላችሁ ሊኩዲቲ በሚል ሊኩዲቲ ግራፍ ኦር እንትን በሚል ስዊፕ በሚለው የምናውቀው እና ኢንዱስመንት ማለት like የዲክሽነሪ ቀጥታ ቃሉ is to invite ማለት ነው። ኢንዱስመንት ሊያታል እንትን ሊላችሁ አይደለም፣ ኮንቪንስ ማድረግ ነው። ያሳምናችኋል። ጎትቶ በግድ አይደለም የሚያስገባችሁ። ማርኬቱ ወደ ላይ ሊሄድ ነው ብሎ በትክክል ያሳያችኋል። ብሬክ ኦፍ ስትራክቸር ያሳያል፣ ሁሉን ነገር ያሳያል። እናንተም 100% ኦኬ ወደ ላይ ነው የሚሄደው እርግጠኛ ነኝ። መሐላም ካለ ልትምሉ ትችላላችሁ፣ ትገባላችሁ። የዛን ጊዜ እናንተን ካስወጣ በኋላ ወደታች ይመለሳል። ኦፖዚት ወይ ነው ማርኬቱ። ኦልዌይስ ማርኬቱ ላይ ስገባ የማየው እሱ ነው። ኢንዱስመንት ኢንቪቴሽን ነው፣ ማኒፑሌሽን አይደለም። ማኒፑሌሽን ከሆነ ትነቃለህ። እቺ ሊኩዲቲ ግራፍ አድርጎ ሊመለስ ነው ብለህ ነው የምታስበው። ይሄ ግን ኮምፕሊትሊ ያሳምናል። ኢንዱስመንት ማለት ኦኬ this is a buy setup or this is a sell setup እንድትል ያደርጋል። እንደን ስራውን ሰርቶ ወደሚሄድበት አቅጣጫ ይሄዳል። አይሲቲ ግን ይሰራል ኮንሰፕት አይሲቲ ኮንሰፕት ይሰራል። it takes time እና the way I think ICT ብዙ ሰው የሚጠላበት ምክንያት ወሬ ያበዛል ይላሉ። like ግን that man is a genius። እኔ ምስክር ነኝ። like ክሬዲት የሚገባውን ሰው ክሬዲት መስጠት አለብኝ። ብዙ ሰው ስለሚጠላውና ክሪቲሳይዝ ስለሚያደርገው እኔም ተደርቤ ማድረግ የለብኝም። even though I'm not trading የሱን ኮንሰፕት ፉሊ አሁን ግን ማርኬቱን በዚህ መንገድ እንዳያደረገ መሰረት ቀደደልኝ እሱ ነው። ዋቃራሲም ከዛ በኋላ ነው like ሙሉ በሙሉ I think የነ ዋቃራሲም እንትናቸው ሁሉ ኢንዱስመንት ሙሉ በሙሉ ሞቷቸው ቲማቸው ሁሉ ኢንዱስመንት ነው እና because of ኢንዱስመንት ነው እሱ ፒክ ያደረጉት ዋቃራ ፎቶንና ዋቃራሲም ማለት ሌላ አለ ምናልባት ሪኮሜንድ የምታደርጋቸው ቲቸር አስተማሪዎች ከኢንዱስመንት ጋር በተያያዘ I think እንትና ይባላል ኢንተር ኢኩዊቲ ነው ኢንተር ሊኩዲቲ አለ you can search it እና that guy is really good trader እና ስለ ኢንዱስመንት በጣም
ያስተምራል። እና ሪኮመንድ የማደርገው ለሁላችሁ ጀማሪ ከሆናችሁ ብዙ ርቀት ሳትሄዱ ሰርች ስለ ኢንዲስመንት አሁን ባለው ማርኬት ላይ በጣም ይሰራል። what is ኢንዲስመንት ብላችሁ ሰርች አድርጉ። ፍሪ ሪሶርሶች በጣም ብዙ አሉ ኢንተርኔት ላይ 5 ሳንቲም መክፈል አይጠበቅባችሁ። እንደውም እኔ ብዙ ጊዜ ላለው ዘመኑ በጣም ኢንፎርሜሽን አቬሌብል ከመሆኑ የተነሳ ሰዎች በቃ የሆነ ነገር ላይ ፎከስ እንዳናደርግ አድርጎናል። ፍሪ ኢንፎርሜሽን በጣም አቬሌብል ኢንተርኔት ሙሉ ፒዲኤፍ ብትፈልጉ በምን ብትፈልጉ በሁሉም መንገድ አለ። 2 ነገሮችን ሪኮመንድ ላድርጋችሁ። የመጀመሪያው ማርኬት ስትራክቸር is very important። ማርኬት ስትራክቸር አንደርስታንድ ካደረጋችሁ I think 60-70% የሚሆነው የትሬዲንግን ቻሌንጅ እንትን ብላችኋል። ቴክኒካልን በተመለከተ ማርኬት ስትራክቸር ኤኒ ቪዲዮ ያገኛችሁትን ዋች what is ማርኬት ስትራክቸር እንዴት አንደርስታንድ ልናድርገው and then ማርኬት ስትራክቸር አንደርስታንድ ካደረጋችሁ በኋላ ኢንዲስመንት እነዚህን ሁለቱን በደንብ አንደርስታንድ ካደረጋችሁ I think ትሬዲንግን በደንብ እንትን ማለት ትችላላችሁ ብዬ አስባለሁ። ሌላ ብዙ ቦታ መሄድ ያስፈልጋችሁ what is ማርኬት ስትራክቸር what is ኢንዲስመንት እነዚህን ሁለቱን ፎከስ አድርጋችሁ